እዚህ ማህበራዊ ሚዲያ ላይ አንዲት ሰላም ነው እንዴት ነው ገባ ገባላችሁ ኦኬ ሸር እንድታረጉት ፈልጋለሁ የነገር ፕሊዝ ግንቦት ሰባትም እንዲያዩ ፈልጋለሁ ጆሃርም እንዲያዩ ፈልጋለሁ የኦሮሞ ህዝብ እንዲያዩ ፈልጋለሁ ጂጂ ኪያ ስለምትባለው ልጅ ማለት ነው እና አይ ቲንክ በጣም አደገኛ ነች እኔ ሁኔታዋ ምን እንደሆነ ሊገባኝ አይችልም ሁላችንንም አታክ ያደረገች ነው ያለችው ስማችንን ያጠፋች ነው ያለችው ከምር አንፃር እንደሆነ አላቅም እኔ ድረገጽ ላይ አንድ ቪዲዮ የተለቀቀአለ ሼር አድርጌዋለሁኝ እና እሱን እንድታዩት ፈልጋለሁኝ ለምሳሌ ደሩ ዘሃረሩ የሚባለው ልጅ ጋር ተጋጭታለች ይመስለኛል እዚህ እንትኑ ላይ ቪዲዮ ላይ ነው ያየሁት እና ሰዎችም ስላንቺም ውስጥ አስገብታለች ስላሉኝ ነው ገብቼ ያየሁት እኔ ልጅቷን ብሎክ አርጊያታለሁ ምክንያቱም በግል ተናግረን የተሳደበችው ስድብ ዘርን ስለሚጠቅስ እዚህ ላይ ልጠቅሰው አልፈልግም እኔ በአንድ የተነሳ የኦሮሞን ህዝብ ወይንም ጆሃርን ወይንም ግንቦት ሰባትን ምክንያቱም she's nobody ምንም ነገር አይደለችም በጣም ሲምፕል የሆነች ነች እና እንትን ማለት አልፈልግም ፍላጎቱ የለኝም ደረጃዬ አይደለም ያንን በአንድ ግለሰብ የተነሳ ሌላውን ህዝብ አታክ ማድረግ ወይንም ደግሞ ምን ማለት እንደሷ እኔ አይደለም የሷ ኳሊቲ የለኝም እኔ በቃ እዚህ ላይ ነው ዋናው ነገርና ምክንያቷ ምን እንደሆነ ማቀው ነገር የለኝም ለምሳሌ ደሩ ዘሃረሩ የሚባለው ልጅ ስትናገር ማለት ነው ስትሳደብ ቪዲዮውን ተመልከቱት የሌሎችንም አጊቸው ነበር እንደዚህ ግንቦት ሰባት ጋር ስብሰባ ቀብርጥሶ ምናምን ያለች የሰው ስም ዝርዝርም ስትናገር ነበር ነከሌም አብረው ነበሩት ምናምን የሚለው ስለዚህ አንዳንድ ጊዜ ድርጅቶችም ማስተዋል እንዲገባቸው በማለት ነው ይሄንን እዚህ ላይ የተናገርኩት እና ስለኔ ደግሞ አንዳንድ ነገሮችን ትንብላለች ለምና ከቀይ መስቀል ምናምን ብሮስዳ ምናምን ብላ የምትለው ነገር አለ አይ ዶንት ኖ ጀርመን ነው ያለሁት ከማን እንደወሰድኩኝ ኦፊሻል ብትናገረው ደስ ይለኛል ለዚህ ነው ኦፊሻል የመጣሁት ምክንያቱም ሰዎችን አቅጣጫ ለማሳት ከተነሱ ሰዎች አንዷ እሷ ነች እንግዲህ ራሳችሁ ተመራምራችሁ ድረሱበት እኔ ምክንያቱም ማቀው ነገር የለኝም ሌላው ነገር ኢትዮጵያ በአመት 2 ጊዜ ትሄዳለች 3 ጊዜ ምናምን እንደዚህ እና ወያኔ ናት ምናምን ትላለች ዌል በነገራችን ላይ እኔ ወያኔ በሆን ምደብቀው ነገር የለኝም ምክንያቱም የገዛኝ ፓርቲ የለም የገዛኝ ሌላ ሰው የለም ስለዚህ ሰውም ስላለኝ አይደለም ሰውም ስላላለኝ አይደለም ህሊናዬ ነው የሚመራኝ ናዚ ሰውን ለማሳመን ለማድረግ ማደርግበት ጥረት ምክንያቱም አይታየኝም አያስፈልገኝም እኔ ሌላ ፓርቲ ሜምበር አይደለው ምንም ተልኮ የለኝ ምንም ነገር የለኝም እኔ ስለራሴ ነው የምናገረው ስለ ሁኔታዎች ነው ስለ ንቃት ነው የምናገረው በቃ ሌላ ነገር የለም ምናልባት በሆን በቀለለልኝ ነበር ደሞም የሚያስገደደኝም የለም ወያኔ ሁኚ ብሎም የሚያስገደደኝ የለም ምንም ይለኝ የለም ገባችሁ ያው የኢኮኖሚ ጦርነት ነው በቃ በኢኮኖሚ ትልል ላልቀጥል ይችላልሁኝ ግን እዚህ ላይ ግንቦት ሰባትንም ጠርታለች ስለዚህ የጆሃር በጣም ኃይለኛ ቲፎዞ ነች ስለዚህ ለነሱ ስም ጥሩ ነው ወይ እቺ ሴትዮ ብዬ ነው አሁን እንትን የሚለው ክሊክ የሚያደርግብኝ ምንድነው ለነሱ ስም እቺ በጣም ዘረኛ የሆነች ሴት በጣም ሪሊ በጣም ኤክሰስሊ እኔ ከሂትለር ጋር ነው የሷን ዘረኝነት ከማንንም ጋር አይደለም ይሄ ስለ ኦሮሞ ህዝብ የማሰብ ጉዳይ አይደለም ገባችሁ ስለ ኦሮሞ ህዝብ ማሰብ ማንንም መብቱ ነው እስከ መገንጠል ድረስ ሊሄድ ቢል ማንንም መብቱ ነው እኔ ማምንበት ማለት ነው ደረጃ ይሄ ነው ማከብረው ህዝብ ነው የተዋለድኩት ህዝብ ነው ገባችሁ ስለዚህ ሰዎችን አቅጣጫ ለማሳት የሰው ስም ባታነሳ እዚህ ላይ ጥሩ ነው ያችንም ማናት ምስራቅ የምትባል ልጅ አፏን ሁሉ አስታታለች በጣም ጨዋ የሆነ
ነች ልጅ እዚህ ላይ እና ትንሽ ባካችሁንስ ጂጂኪያ የምትባፖት ነው ማድረግ ያለባችሁ ራሳችሁ ኦሮሞዎች ምክንያቱም አትጠቅምም ለምንድን ነው እንዲህ ስም የምታባክነው ለምንድን ነው እኔ እኮ ወደ ኋላ አልመለስም ፊት ለፊት ነው የምወጣው የሰው ስም እኮ ዝም ብሎ አይነሳም አይደለም ሸበበ ለማኝ አይደለሁም ከሰው መወስድ አይደለም በድህነቴ ኮርቼና ምን ብዬ የምኖር ሴት ነኝ ስለዚህ ይሄንን ስድነት ሀግ ልትሉት ይገባል እኔ ዳይሬክት ነው የምናገረው ይፋ ነው የምናገረው ለኦሮሞ ህዝብ አትጠቅመውም በቃ ጀነራሊ አላቅም ተልእኮዋ ራሱ ምን እንደሆነ ሪሊ መመርመር ያለባት ናት ተልእኮዋ ምንድነው ለምንድነው አሁን አንዳንድ ሰዎች አለን አንድነት የምንል ለምንድነው የምትታተለን ለምንድነው እንትን የምትለን ማናት ይቺ ሴትዮ ምንድነው I think she is not normal በጣም ዲስተርባለች ምን እንደሆነ ሊገባኝ አልቻለም ስለዚህ ፕሊስ እንዳጋጣሚ ነው እንትኑን ያየሁት ስለዚህ እኔ ጋር በግል በተጻጻፍ ነው እንትን ውስጥ በጎንደር የተነሳ የጎንደርን ህዝብ ስትሳደብ እንትን ብዬ ኮሜንት ላይ እንደገና ደግሞ ሰንደቅ ዓላማ ስትጥላይቼ ኮሜንት ሰጥቻለሁ ሌላ ኮሜንት በሰጠሁበት ነገር ላይ ብዙ ነገር ብለና እኔና እሷ አንገናኝም በባህሪም በምንም ልንገናኝ አንችልም ሁለተኛ አሮጊት ምናምን እሷም 50 ቤት ውስጥ ያለች ሴት ነች ምንድነው ምንም እንትን አይደለም ይሄ ምንም አይደለም እሱ ምንም አይደለም ገባችሁ ግን የገረመኝ ምንድነው እዚህ ያመጣኝ ከቀይ መስቀል ከመንትሴ ከመናምን የምትለው here I am in Germany እኔ ከተማ ነው የምትኖሪው ነይ ቶሎና አሳይኝ ከማን ገንዘብ እንደወጥኩኝ ወጣ ብለሽ ማስ ነው ዝም ብሎ መለፍለፍና መዘርፈት who paid you anyway ስሜን ለማጥፋት ማን ነሽ እነዚህ ተሿሚ አይደለሁኝ ምን አይደለሁኝ የምን የሰይጣን ውጊያ ነው እኔ እኮ ፖለቲከኛ አይደለሁም አንቺ ነሽ ጆሃር እንትና ያልሽ ደግሞ አንቺ ነሽ የበቀለ ገርባን ፎቶ እንደዚህ አንጠልጥለሽ የሰው ስም የምትበኪና ምን ብትይ ባንሆን እንኳን አየሽ እነሱ መስዋዕትነት የወሰዱበት ነው እዛ ህዝብ ታስጨርሻለሽ ምናምን ትለኛለች እኔ ነኝ አንቺ እዛ ለኦሮሞ በለው አቃጥሎ ስትይ የነበረው እዚህ ልጆችሽን አቅፈሽ ይዘሽ ስለዚህ ፕሊዝ የኦሮሞ ህዝብ ፕሊዝ አስታክሷት ሰከን አድርጓት ነው አትጠቅማቸው ሙነቱን ለማለት በጣም ክብር ያለው ህዝብ ነው የኦሮሞ ህዝብ በጣም ክብር ብዙ ሰው መስዋዕትነት የወሰደበት ትግል ነው ከድሮ ከጥንት ጀምሮ ስለዚህ ዛሬ እንደዚህ እቺ ዝም ብላ የሆነች ኦሮሞኛ እንኳን ገባችሁ እና መታዚ የኦሮሞን ህዝብ እና ሌላውንም ደግሞ እንደገና እንዳትከተሏት ምናምን እኔ እኮ ፓርላማ ውስጥ አልገባም ምን ነው ፈራሽኝ ጂጂ ለምን ግሩፕሽ ፈራኝ አንቺ የምታቂው አንቺ ኦሮሞ አይደለሽም እውነቱን ልንገርሽ ለምንድነው የፈራሽኝ እኔ አንድ ቀን እዚህ ቦታ ላይ ስለ ኦሮሞ መጥፎ ተናግሬ እንደሆነ ይናገራል ማንንም ሰው አንድ ቀን አንቺ ኦሮሞ አይደለሽም ወይም የኦሮሞ ህዝብ የምታትልይ ሰውሽ የበቀለ ገርባን እንትን አድርገሽ ነው እንደዛ ፕሊዝ እዩት እንትኑን እዩት የቪዲዮውን እዩት እኔ ድረገጽ ላይ ተለቋል እቺ ጂጂኪያ የምትባል ሴት ስለዚህ I don't know what's going on really እኔ እንደውም የበለጠ ሚዲያ ያለበት ቦታ ላይ ኢንተርቪው ደስ ይለኛል ምክንያቱም she is really a devil ዝም ብላ በከንቱ የሰው ስም ታጠፋለች nonsense you know አላቅም እኔ ምንነቷን ማንንም ሰው እንደሷ ያለ ሰው ስለዚህ ፕሊዝ ዋች አፕ ሁላችሁ በጣም የእግዚአብሔር ሰው የሆናችሁ ኦሮሞዎችም ሆኑ ማንም ራሱ እንትንም ቢሆን ይሄ
ነው እሱ ኢህአዲግም ቢሆን just ይሄ ተጨባጭ በለው ነገር ናይን አይሰራም የሚሰራ ነገር አይደለም እኔ ጋር አይሰራም እኔ አለሁ ለማብቴ ስለማብቴ እኔ ራሴ ቢኖረኝ አሳልፌ እሰጣለሁኝ እንጂ የሰው አልወስ ደሃሎን ይችላልሁ ግን ናይን ጀርመንን እንትን መንግስት እንትን የመንግስት ገንዘብ you must be crazy really please ኦሮሞዎች please የኦሮሞ ህዝብ watch up ነግራቸዋለሁ የኦሮሞ ሙስሊሞችም ሆነ ማንንም ሆነ ይሄንን watch up አድርጉ watch up ማናት እቺ ጂጂኬ ያመጣለው ምክንያቱም it's a devil ስም የሰው ስም ዝም ብላ አትበክል እኔ ጆሃርንም ቢሆን የሚያገናኘኝ ነገር የለም የምናገረውም ነገር የለኝ በሷም የተነሳ እሱን የምናገርበት ምንድነው ሪሊ she's immense በጣም ተራሴት ናት ለምንድን ብዬ ነው እነሱን ሌሎችን ምነካው ሌሎችን ማንንም አትወክልም ገባቸው ስለዚህ የሚናገር ተወክለኛለች ብሎ የሚናገር ሰው የሷ የከፈላት ቡድን ሊኖር ይችላል አላቅም ሌላ ሪዝን የላትም እና ስለዚህ please ሰው እንደዚህ ስለኔ የተጻፈ ነገር ካያችሁ please አሳውቁኝ ምክንያቱም ይሄ ስም የማጥፋት ዘመቻ ስለሆነ አልቀበለውም እሷ እንደምትለው አይደለም ስለ ዘመዶችም አንስታለች እሱን እነሱ ይጠይቋት ማቀው ነገር የለኝም እኔ ማቀው ነገር የለኝም I don't care for no ሷ ካገኘ እንትን ካለችበት እዛ ተጠይቃት ይጠይቋት ሰጥላታለሁኝ ቪዲዮውንም ምኑንም ማስተላልፍላታለሁኝ እዚህ ላይ ዋች አፕ አድርጎ እኔ ዘመዶችን ወክያ አይደለም ምን አይደለም እንትኔም ትግሌም ደረጃ አለው ምክንያቱም ውጭ ሀገር ነው ያሉት ውጭ ሀገር ስላሉ ልጆቼ ኢትዮጵያ ውስጥ የማደርገው ትግል ደግሞ ሊለው ገባቸው ዝም ብሎ መረን የለቀቀ አይደለም እንደዛ እሷ ስንት የምትቀባጥረው ይያለች እኔን እንደዚህ ህዝብ ልታስጨርስ ቅብርጦስ ምናምን ትላለች እዛ ላይ ፕሊዝ ዋች አፕ ተመልከቱ ናይን ካፌ የሚወጣውን ያቃለውኝ እና ስለዚህ ይችን በጣም ዘረኛ የሆነች እኔ ያለችኝን ሁሉ የተጻፈው አስፈላጊ ከሆነ ፌስቡክ ያወጣዋል በግል የተጻጻፍ ነው እኔ ብሎክ አርጋታለሁኝ ስለዚህ ዘርን አልፋ የተሳደበች ስለማቀው በቃ I don't want እዚህ ጋር አያስፈልግም ምክንያቱም ይሄ በግል እንትን ያልነው ነው ስለዚህ ፕሊዝ ምንም ምክንያት የላትም አሁን እኔና አታክ ለማድረግ መነሳት ምንም ምክንያት is no reason ተልኮ ካልሆነ በስተቀር ምንም የሚያገናኘን ነገር የለም ምንም ነገር የለም ስለዚህ ለግንቦት 7 ማሳውቁልን ምክንያቱም ድጋፍ ይያሉ በየቦታው የሚያስቀምጧቸው ሰዎች ሊኖሩ ይችላሉ ስለዚህ ስማቸውን ጠርታለች እና እዛ ኢንተርቪው ላይ ደግሞ የሰዎች ስም ስትጠቅስ ነበር ስለዚህ ልክ እንደ ቅርብ ሆና ነው የምታወራው she's nobody I know ስንት ምሁር ያለበት ነው ፖለቲካሊም ሰው ባይግባባ የሰው እንትን ዝም ብሎ እንትን አይልም ስንት ሰው በያው ራሱ ወያኔም ቢሆን ማንንም ቢሆን ዝም ብሎ የሰው ስም በከንቱ አይነሳም እኔ አይመለከተኝም ገባ ይቺ ወንፊት ናት ምክንያቱም እዚህ ስም ስትጠራ ነበር የተጣላችሁ ከማን ነው ደሩ ዘሐረሩ የሚባለው ጋር ግን ሌሎች የተገናኟቸውን ሰዎች አብረው ተገናኝተናል ምናምን ትላለችና ትዘከዝክ ነበር ወንፊት ነው ስለዚህ እንትን ማቀው ነገር የለኝም ግን እኔን don't mix me Gigi don't mix me please share አርጉና ስጧት don't mix me up you know ሁሉንም መንደፍ ጊንጥ ታቃላችሁ እዛም መንደፍ ተልኮ ነው ወይስ ማበድ ነው ስለዚህ please የኦሮሞ ህዝብ please watch up በቃ ይሄንን ነው ምለው ሪስፔክት አረጋቸዋለሁኝ በቃ አስካርጋለሁ ታቆኛላችሁ ባይሻበበ ለሙስሊሙም ለሁሉም ለህዝቡ ያለኝ ለትግራይም ህዝብ ለሁሉም ህዝብ ያለኝን አቋም ታቃላችሁ ስለዚህ እኔን ባልሆነ ነገር ያልተመቻችሁ ነገር ካለ ፖለቲካዬ ተናገሩ እንጂ እንደዚህች አይነት ሴት አትላኩብኝ ፕሊዝ ምክንያቱም ጀርመን ነው ያለነው የህግ ሀገር ነው ዝም ብሎ የሚዘፈቅ
ገባደም ዝም ብሎ እንትን የሚባልበት አይደለም እሷ ራሷ እዛ ትፈልግ እኔ የማንንም እንትን የምፈልግ ሴት አይደለሁም anyway it's a problem አያስፈልግም እና እዚህ ደረጃ ላይ ነው የደረሰው ፕሊዝ ለዚህ ነው ቅድም ነካክቼው የነበረው አክቲቪስቶች ይያልኩ ዋትስአፕ ይያልኩ የጠቀስኩት ለዚህ ነበር አሁን ግን ሳይው it's important ለምንድን ነው አድሬስ የማይሆነው ብዬ ነውና ፕሊዝ የኦሮሞ ህዝብ ፕሊዝ አሁንም አስተላልፉልኝ ትንሽ ኦሮሞዎችም ከሆናችሁ ትንሽም ሌሎችም ለጆሃርም የቀረባችሁ ሰዎች ፕሊዝ አስተላልፉ ምን በሉ ይሄ ደጋፊዎቻቸው ወይ ምኖቻቸውን አትሊስት ፖለቲካችን ወይ ባይመቻቸው ባይላቸው ምናልባት ግን እንትናችንን ይጠብቁ በቃ የሰው ልጅ human dignity ያለው አለ አይደለም ስለዚህ ይሄንን ይጠብቁ ያሰልጥኗቸው መጀመሪያ እንደው ፍራንክ የሰጣቸው ሁሉ ወይንም ደግሞ ፎቶውን ሁሉ ምናምን እንትን ሆይ ያለ ሁሉ ሪሊ አላማ ደጋፊ ነው ማለት አይደለም ስለዚህ እዛ ላይ ዋትስአፕ አድርጉ ሌላ እንትን ምለው ነገር የለኝም እኔ ለሁሉም ሪስፔክት አለኝ በሷ የተነሳ ማንንም አልነካም እንኳን ኦሮሞ ታላቁን ህዝብ ይቅርና እንኳን ኦሮሞ ምን ያደረሰብኝን ይቅርና ማንንም እንትን አለለም ማንንም እኔ አልነካም ፈርቼ ሳይሆን የማንካት የሚያስነካም ሪዝን የለም ሁሉም ትግሉን ይታገላል ያዲግም ይታገላል በዛ ሌላውም ይታገላል ማንንም ይታገላል ሁሉም የሚታገልበት ነገር አለ የሚታገልበት ነገር ምንድነው እንደዚህ አይነት ሐሰት ነገር ነው በቃ እንደዚህ አይነት ዴቪል የሆነ ስራ ነው ለኢትዮጵያ አላስፈላጊ የሆነ ዴቪል ስራ ነው ዴቪል ነው ገባችሁ ኦሮሞውን ለመውደድ አማራውን አታክ ማድረግ አያስፈልግም ገባችሁ በቃ በሐሰትም እንትን ማለት የምን አላስፈላጊ ነው አያስፈልግም ገባችሁ ስለዚህ ሰላም ተሰጠን ዘንድ አሳስቡልን የኦሮሞ ዝም ብላችሁ ብቻ ክሊክ ያደረጋችሁ ዝም ብላችሁ ሰውን ላይ ታወጡታላችሁ ከዛ በኋላ ድረስ ይላል ውጤቱን ተመልከቱ ይሄ ነው ንቃት ያልኩት እኮ ንቃት ነገርን እንድትሸሽ ነው እንጂ የሚያደርግህ ነገር ወተትክ እንድታመጣ አይደለም ይሄ አሁን ንቃት አይደለም ያያችሁ ካለ ንቃት አክቲቪቲ የለም አክቲቪስት መሆን አይቻልም እንኳን ፖለቲከኛ እንኳን ምናምን ይቅርና አይቻልም አንችልም እኔና ጂጂ ምንድነው እኔና ጂጂ ቆተራ ሰው ነን ምን ያሳል ይሄን ያህል እንዲህ በቃ ትልቅ አርጉኝ እኮ ነው በቃ ትልቅ ልሁን ነው አይደለም we are nothing you know we are nobody ስለዚህ አመሰግናለሁኝ ስለዚህ ለግንቦት 7 ይሄንን ንገሩልኝ ምናልባት እንትን ከሆነች ማለት ነው ምንድነው ይሄ ደጋፊ ምናምን ባሉት ከሆነ ስለዚህ ዋትስአፕ እና እኔ የፈለገውን ያድርግ የፈለገውን ፒክ ያድርግ ግን ያ ሰው ያንን ጠርቶ ኦፊሻሊ ግንቦት 7 ምናምን ብሎ ከጠራ አታክ ማድረግ ስለማይቀር እና ስለዚህ ዋትስአፕ ሁላችሁም ዋትስአፕ አድርጉ ስለዚህ እኔ መብቴ ነው እንኳን ያልሆንኩትን አልኩሽ ጂጂ እንኳን ያልሆንኩትን ወያኔ በሆን መብቴ ነው እንኳን ያልሆንኩትን መቶ ጊዜ ተናግሬዋለሁኝ እኔ የማንንም የፓርቲ ደጋፊ አይደለም ከአራት አመት በኋላ በቀደምለታ ኦፊሻል ኢትዮጵያ ሄጃለሁ በቃ እሱንም ደግሞ ድብቅ ተደብቅ ያልሄድም የለም ማማከርም የለም ምንም የለም አያስፈልግም ግን ያው እኔ ቪዲዮ ለቅቄያለሁ በቃ አልተደበቁም ያው ፌስቡክ የሚያቀው ነው ህዝቡ የሚያቀው ስለዚህ እኔ ትልቅ አድርጋ ከወያኔ ጋር እንትን አትበለኝ ወያኔ ኮዛ ላይ ያለ ነው ገባችሁ ትልቅ ነው እኔ ትንሽ ነኝ ለግንቦት 7ም ለነጆሃርም ለማንም በጣም ኢምንት የሆንኩ ተራሴት ነኝ የኔን ስም እዚህ ማንሳት ምን እንዳስፈለገ ሊገባ ይችላል እኔን ማንሳት ምን እንዳስፈለገ እንትን አለለም ሴት ደግሞ ሴትን ያው ማንቺ ትልቋ ሴት ትልልቅ ልጅ ያለሽ ሴትን እንደዛ ተብሎም አይሰደብም ነውር ነው ነውር ነው ግን ገንዘብ እንዲህ አድርጋ ሙልጭ አድርጋ የማንን እስኪ ንገሪኝ ውጭና ንገሪኝ በቃ ይሄን ነው የምፈልገው ገባችሁ እና ይበቃል አላሰልቻችሁ አሁን ካለ ፕላኔ ነው የመጣሁት እና
ስለዚህ ጂጂን በተለይ የኦሮሞ ህዝብ አማራ ኦሬዲ ያውቋታል ሌላውም ያውቋል ሁሉም ሰው ያውቃል ትግሬውም አልቀረ አሁን አቶ መለስን እንትንትል ነበር ከዛ በኋላ ደግሞ አሁን እንትን ምንድነው እንደዚህ ሆና አሁን በቃ የትግራይን ህዝብ ካገኛችሁ ምንትሴ ምናምን ባለው ስትል ነበር ለምሳሌ ነው ምላችሁ ስለዚህ she's not አቋም የላትም አቋም የለሽ ናት በቃ ዝም ብላ እኔ እንደማሁን ሰው ልታስጨርስ ቅብርጥሴ ምናምን ትለኛለች I don't know what's going on really ምንም እንትን የተዛባ ነገር ነው ስለዚህ እኔ በጣም ከሁሉ ይሄ ሁሉ አይገርመኝም ወያኔ ናት ማለት ምን who cares እኔ አይገርመኝም የሚያስተዳድረኝ የለም የሚያበላኝ የለም የሚያጠጣኝ የለም ወያኔ መሆን እኮ ነክሰኝ ወደፊት ወንጀለኛ በሆን ነው ገባችሁ ሁሉ ውስጥ ያለ ሌባ ነው ማለት ሁሉ እንትን ነው ማለት አይደለም ስለዚህ ይሄን ያደረገችውና አይሶሌትስ ማስደረጊያ አድርጋው ወያኔ ቅብርጥሶ ምናምን ሄልወቴ ዘኔ እንደዚህ አይነት ፖለቲካ መቼ ይመቸኛል አይመቸኝም በቃ አይመቸኝም ገባችሁ ስለዚህ ይሄ የራሴ የመብቴ ጉዳይ ነው ግን ሌላው ይሄ ገንዘብ ምናምን የሚለው ነገር just watch up I am in Germany I'm living in Germany baby ጀርመን ነው ያለሁት ስለዚህ አመሰግናለሁኝ እና ኦቋት ጂጂ ኪያ በቃ አታጋን አንድ ጊዜ ቦይኮት ማድረግ መልመድ አለባቸው ከዚህ ጀምረው ቦይኮት ማለት ከዚህ ነው የሚጀምረው ገባችሁ ዝም ብሎ ቢዝነስ ላይ ብቻ አይደለም ታሞችንም እንደዚህ አይነት ሰዎችንም እንደዚህ ሰው ሁሉ እኮ በቃ ሰው ሁሉ አሰቸው በቃ ተቀላላ ስንት ነው ያቺ ማናት ያቺ በጣት ያላት ምስራቅ የሚባል አፋ እንኳን የተሳደበው የብልግና ስድብ ነው አሳተቻ ታያቸው አይደለም እስከዚህ ድረስ ነው ሰውን ሞራሉን እየነካችና ምን እያለች እንትን የምትለው እሺ ማናት የደረሰባት የለም አርፋዛ እሺ ሚላት ካለ ፖለቲካውንም ይከተሏት እዛኔ አይመለከተኝም እኔ አንድ ቀን እሷን አትከተሏት ምናምን ብያላቅም ዛና አፋውጥቼ የተናገርኩት ምክንያቱም ሰውን እያሳተች ስለሆነ እኔ መብቷ ነው ኦሮሞ ነይ ብላ የኦሮሞ ህዝብ ከተከተላት መብቷ ነው ትግሬ ነይ ብላ የትግሬ ህዝብ ከተከተላት መብቷ ነው ሁሉም መብቷ ነው ግን ሌላውን ዲስታንስ ተወቅ ስለዚህ ተማሩ ቦይኮት ማድረግ ተማሩ በቃ ዝም ብላችሁ አይደለም ዝም ብላችሁ ላይ ያወጣችሁ ኦሮሞ ራሱ ሰው አጥቷል እንዴ ማት ሰው የኦሮሞ ህዝብ እንዴ ምንድነው ሀብትም ቢሆን ገንዘብ ሞልቶታል መሬቱም ሪች ነው ምን ያስፈልጋል ሰው ጠፋ እንዴ ሂዩማን ሴንስ ያለው ሰው ጋራ ሰው እንትን አይልም እንዴ ለምንድነው አታክ የምታደርገን በየቦታው ምን እንትን ይላታል ምን የቀራት ሰው እኮ የለም መደዳውን ስለዚህ ፕሊዝ ኦሮሞ ህዝብ ሪስፔክት አረጋቸዋለሁኝ ስለዚህ ጀስት አንዳንድ ጊዜ እንበል ማለት አለባቸው ተው እንጂ ትክክል አይደለም ማለት አለባቸው አመሰግናለሁ ደህናም ሹልኝ በጣም ወዳቸዋለሁ ጌታ ከናንተ ጋር ይሁን እግዚአብሔር ከሁላችን ጋር ይሁን እኔም በጣም ፈልገዋለሁ እግዚአብሔር እውነት እንደዚህ አይነት ሳይ ዘመኔን እንደዚህ ዝም ብሎ ከሜዳ ተነስተው አታክ የሚያደርጉ ሰዎች ስለሚኖሩ እግዚአብሔር ጊዜ ወዳዋለሁ እና እኔ አሳልፌ ሰጥቻታለሁ ለእግዚአብሔር ዛኔ ለእግዚአብሔር ሰጥቻታለሁ እዛው በቃ እንደጀመረው ይባል አይመለከኝም ግን ሌላውን እናንተ ግን ሁሉንም በመደዳ አሜን እያለችው ስለምትቀበሉ ነው ሁሉንም ብላችሁ እንዴ እኔ እዚህ የገዛኝ እኮ የለም እኔ የሰባት አገልጋይ አይደለው ወይ የጆሃር አገልጋይ አይደለው ወይ የላኮት አገልጋይ አይደለው ማንንም ነው ወያኔ ናት ቅብርት ጓደኛ የለኝ ሰው የለኝ ሂጅ የምናገረው ኢንፎርሜሽን የለኝ ምንድነው ይሄ መዘባረቅ ትልቅ ያገችኝ እንደውም እሷ ናት እኔ አይደለሁም ገባችሁ ምንድነው ይሄ መዘባረቅ እንዲህ ነው ገንዘብ እንዳታምኗት እንዳትከተሏት ምን ፈሩኝ እኔን ማን ነው የፈራኝ እኔን ዶሮ ይፈራኝም ምን ብሎ ይፈራኛል ምን አርጌው ምን ደርሼበት እንዴ ወያኔም አይፈራኝም ኢሜቶንኩ ሴት ነኝ ጆሃር ነው የሚፈራኝ ለምን የት ያቀኛል ለሱ ምን ትንሽ ነኝ እሱ ትልቅ ነው እኮ ምሁር ጥሩ የሚናገር ጥሩ ፖለቲከኛ ወጣት ልጅ ላመነበት ሰው ማለት ነው ገባችሁ እኔን ምን ፈራች መልኬን ፈራች
ወይስ ምንን ነው ያስፈራት ስለዚህ እንደዛ ነው አመሰግናለሁኝ እና ዋትስአፕ ኔጋ እንደዚህ አይነት ጨዋታ የለም ኔጋ እንደዚህ አይነት ጨዋታ እንደዚህ አይነት ጌም የለም ጌም ስሜ ባዩሽ አበበ ኦፊሻል አድራሻ ጀርመን ኢትዮጵያም ሰይድ ወሎ ሁሉ ጊዜ ተናግሬ ኦፊሻል ነው እንቅስቃሴም ምንም there is nothing ስም ያልተቀየረ ምን አላለ አለ ቁጭ ብዬ ያለፍኩበት የቤተሰብ ችግር አላት ቅብርጥስ ያላት ምን አላት እንደዚህ ያላት ሰዋት ካለኝ አለኝ ዋቀርባት ቅብርጥስ ያላት ምናምን ኦኬ እግዚአብሔር ይቀርበኛል እንደውም ይቀለኛል እግዚአብሔር ምን ከንቱ እኮ ነው ከንቱ ነው ሰው ማለት ከንቱ ነው ሷቋውን ጆሃር አለኝ እንትና አለኝ ይያለች እኮ ነው እንደዚህ የምትሆነው ይላችሁ ሰው አለኝ ስትሉ ያንንም ሰው ገደል ነው የምትከቱት አንድ ትልቅ ሰው አወኩ ካላችሁ ፎቶ ራይታለች እዛ ላይ አንድ ትልቅ ሰው አወኩ ካላችሁ በቃ ከጣራ በላይ ነው የሚያስከዳቸው እነሱ እኮ ተዛትሏቸው እነሱ እኮ የሉ ምን ስንት እንትኖች ጋር ፎቶ አለኝ እዚህ ስንት አክተሮች ጋር ፎቶ አለኝ ያን አሁን እናንተ ትልቅ ሰው ነው መመስላችሁ አይደል ያ ነው ህይወት እንደዛ ነው ህይወት ማይንዱ ነው ሰውን ትልቅ ማድረግ ያለበት ስለዚህ እኔ ከጀመርኩ አላባራም ይበቃቸዋል ዛሬ እዚህ ላይ ጨርሳለሁኝ ማንንም ይሁን እንግዲህ ማናት ጂጂ ኪያ እንደዛ she hurted me በጣም ጎርታኛለች ግን ይሁንና I will survive አረጋለሁ ዋናው ነገር ለራሴ እግዚአብሔር ይመስገን ለመብቴ እዚህ ቆሜ አይ ትክክል አይደለም ነይና በቃ ከየት እንደወሰድኩ ከየት እንዳልኩኝ ታምጣና መረጃውን ያው ታቀርብ ሌሎችም ጀርመን አሉ ኢትዮጵያ ውስጥ እዚህ ክላን ውስጥ የሚኖሩ ሰዎች አሉ ስለዚህ እሷም እዚህ ከተማ ውስጥ የምትኖረው ስለዚህ እስኪ የሚያቀ ካለ እንግዲህ ማችሁኛል የሚያካለ ጂጂክያ እንደዛ ብላኛለች ስለዚህ ይሄንን የሚያካለ ዘመዶቼም አሁን ሰምታችሁ ሊሆን ይችላል ታገሉኛላችሁ አሉ እንዴትሉኛላችሁ አሉ ምን ትሉኛላችሁ አሉ ስለዚህ ያው እንግዲህ አግኝቼ አነጋግሬያቸዋለሁ ትላለች እርግጠኛ ነኝ እኔ እንግዲህ አላውቅም ኮንታክት ስለሌለኝ እንግዲህ አላውቅም እንግዲህ እሱ ሌላ ጉዳይ ነው አይመለከተኝም ምንም አይሰማኝም እውነቱን ለመናገር እኔ የሚሰማኝ ሁሉ ጊዜ ምን መሰላችሁ ያልሆነ ኢንፎርሜሽን ገንዘብ ነክ ነገር በጣም ተጠንቅቄ ነው የምኖረው በጣም በስርዓት በጣም በዲሲፕሊን የምኖረው ይሄን የወሎ ህዝብ የሚያቀኛል ስለዚህ አሁን እሷ የዘባረቀችው ነገር ምንድነው እኔ ጥያቄ ምንድነው ዛሬ መቼም ቀውሳለች ያ የቀወሰ ሜሴጅ ነው እኔ የኖርማል ሜሴጅ አይደለም ስለዚህ ኢዩት ግቡና አሁን ኢዩት ጂጂ ኪያ ማናት ሊያ የምትባል ነች ያስተላለፈችው ምክንያቱም ሊያ የምትባለው ራሷ የሰው ስም ሲነሳ የምትወድናት አላቅም ምን አይነት የፖለቲካ ምን አይነት አክቲቪስቶች እንደሆኑ አላቅም ኢትዮጵያ ውስጥ ሚካኤዱ የሰው ጎሲፕ ሁሉ ጊዜ ጎሲፕ የሆነ ነገር ይወዱ ስለዚህ እሷ ናት ያስተላለፈችው እና ሰዎች ጠቁመውኝ ነው አገኘሁት ስለዚህ ያንን ይሁት እና አመሰግናለሁ እና ለግንቦት ሰባትም ንገሩልኝ ደጋፊ ነኝ ስለምትል እና እንደዛ ማን ነው ደግሞ ይሄ ጆሃርንም እንትን በሉልኝ ንገሩልኝ ኦሮሞ ህዝብንም አስታውቁልኝ ሁይሺ ማናት እሷ ለስ ምን ግንኙነት አለኝ ከኦሮሞ ሰዎች ጋር ምንድነው ግንኙነቴ ምን አስፈልጋሁን እሷ የኦሮሞን ጻውጪ ነኝ ኦሮሞ ስለምትል እኔ ምን አስፈልገ የኔን ስም ምን ይጠቅመዋል የኔ ስም ስለጠፋ የኦሮሞን ህብረተሰብ ምንድነው የሚጠቅመው ተናግሬያቸዋለሁ ነክቻቸዋለሁ ምን አርጋቸዋለሁ ምን በድያቸው ስለዚህ ለነሱም ይሄ ትክክል እንዳልሆነ ስለሚረዱት ስለዚህ ሀግ ያማን ነው ሰከን በል እንጂ የሚለውን ተፈለሷ ጋብዙልኝ አመሰግናለሁኝ ሰላም ደሩ ወዳቸዋል ጌታ ከናንተ ጋር ይሁን